አቤት። ከጦር አዛዥ ሆኖ ማርቆስ መልእክት መጥቶላል። ዳኪዎስ ምነው የተደሰትክ ትመስላለህ? በጣም ልዩ የሆነ ዜና ነው የደረሰ። ለጣዖቶቻችን ክብር ምስጋና ይግባቸውና በርባኖችን ድል ነስተናቸዋል። ይህ ደስታ ታዲያ ለጦር አዛዦች በሙሉ ስለሚያስፈልግ በፍጥነት የጦር መሪዎች ወደዚህ ይጋበዙ። አዛዥ ንጉሥ ሆይ፣ ይህ ልዩ ደስታ የሚገርም ነው። እንኳን ደህና መጣችሁ የጦር አዛዡ። ዛሬ ይህ ንጉሠ ነገሥት ዳኪዎስ የዚሁ ንጉሠ ነገሥት የሆነው ቢልሪያኖስ በርባኖችን ድል መምጣታችንን በተለይ ደግሞ ከምድረ ገጽ ማጥፋታችን እንዲሁ የታላቋን ሮም ስም በዓለም ዳርቻ ማስጠራታችንን ስንነግራችሁ በታላቅ ደስታ ነው። ታላቋ ሮም ለዘላለም፣ ታላቋ ሮም ለዘላለም። በጣም ደስ የሚል ነገር። ከዛም ውጪ ደግሞ ቢልሪያኖስና እኔ አንድ ውሳኔ ወስነን፣ ያም ውሳኔ ቢልሪያኖስ ያቀርብላል። አዋጅ! ታላቋ ሮም ከበርባኖች የተጣለባትን ጦር አሸነፈች። ክብር ይግባቸውና በጣዖቶቻችን እርዳታ። እናም በከተማ ውስጥ ተዘግተው ያሉ ቤተ መቅደሶች እንደገና እንዲከፈቱ ስናዝ፣ ክርስቲያኖች ደግሞ ይወገዱ ብለናል። በዚህ ከተማ የሚኖር ማንም ይሁን ማን ለጣዖቶቻችን መስዋዕትን የማያቀርብ እንደሆነ በእኔ ቢልሪያኖስና በወዳጄ ዳኪዎስ ሞት እንደተፈረደበት ይወቅ። ተብሎ የሚነገር እስማማለሁ፣ እስማማለሁ። ታዲያ ሁላችሁም ከተስማማችሁበትማ ይሄ ነገር በፍጥነት በሀገረ መንግስቶች ላይ ሁሉ እንዲስፋፋ ተፈጻሚነትም እንዲሆን ታዛዥ ንጉሥ ሆይ፣ በሉ ዛሬ ድል ያረኩበት ቀኔ ነው። ተጫወቱ። በዛሬው ቀን ደስተኛ ነው። እኔስ ብትል ጌታ ንጉሥ ዳኪዎስ። አቤት። የንጉሥ ጦር አዛዥ ሆኖ ማርቆስ መጥቷል። ጌቶች፣ የምክር ቤት አባላት ማርቆስ ድል የተመታውን የበርበረን ጎራዴ በስጦታ መልክ ያቀርብላችኋል። ያለውንም ፍቅር ይገልጻል። ይሄማ በጣም ደስ የሚል ጉዳይ ነው። በል ማርቆስንም አስገባው። ይህን ደብዳቤ ወደ ውስጥ አስገባው። ታዛዥ ንጉሥ ሆይ፣ ማርቆስ ብርቱና ጠንካራ ሰው ነው። ልክ ብላል። እስካሁን ካየኋቸው ጠንካራው ሰው ነው። ሁሌ ድል ነው ለእኔ የሚያስገኝ። በትክክል እንኳን ደህና መጣህ የጦር አዛዥ ማርቆስ። ዛሬ ደግሞ እጅ ከምን ልትለኝ? በእውነት ለዓመታት የማውቀውን ረዳቴ የነበረውን ባለድል ያደረገንን መርቆሪዎስን ሳስተዋውቃችሁ በታላቅ ደስታ ነው ንጉሶይ። በጣም አንተን በማወቄ ኩራት ነው የሚሰማኝ። ካገኘኋቸውና
ካየኋቸው ጦር አዛዦች መሃል ብርቱና ጀግናው ነው። ታዲያ ይህን ነገር ካየው በኋላ ከአንዱ ሀገር መንግስቴ ልዑል ሆኖ ቢመራ የተሻለ ነው ብዬ ልዑል ብዬ ሾሜዋለሁ። በእውነት ንጉሥ ሆይ በጣሉብኝ ትልቅ እምነትና አደራ ላመሰግኖት እገደዳለሁ። ሁላችሁንም አመሰግናለሁ። እኛም እንተን በመወቃችን ኩራት ይሰማን አይደለም ቢቢሎኒያ? በትክክል በሉ ታዲያ በዚህ የድላችን ቀን ምን ያስቆመናል? ተቀመጡ። ዛሬ ፍጹምና ደስ የሚል ቀን። አቤት ንጉሡ። በፍጥነት ጣፋጭ የሆኑ ወይኖች እንዲዘጋጁልኝ። ታዲያ ለዚህ ብሩህ ቀን መታደሚያ ይሆን ዘንድ የጦር አዛዦች ሚስቶችም ወደዚህ ይጠሩ። ታዛዥ ነኝ ንጉሥ ሆይ። ምን ላድርግ? ጦርነት ላይ ነበር። እንዴ ጦርነት አብቶ የለ እንዴ? ይቅርታ። ማነው የወታደር? ታላቁ የጦር አዛዥ መርቆሪዎስ። አንዴ ይቅርታ ብታደርጉልኝ። እዚህ ቆይ አንተ ሉና የወንድሜ ልጅ በሮም ከተማ የምትገኝ ውብና ወጣት ሴት ናት። የጦር አዛዥ መርቆሪዎስ። አንቺ ሉና በዚህ ለጋ ዕድሜ የጦር አዛዥ መሆን እሱ እድሜ አይወስንም። ሉና እባላለሁ። ሉና ቁጭ በል መርቆሬዎስ። እባክሽን እመቤት። መርቆሬዎስ የንጉሥ ግብዣ ላይ እንዳለማ ዘንጋ። ዝም ብሎ መውጣት አይቻልም። እጅ መንሳት አለብን። አንተን ግን ማን ልበል? እኔን ኡሉፓዴር መርቆሬዎስ የልዑል ኖህ ልጅ ሮማ ጦር አዛዥ ነው። ከዚህ በፊት አውቃለሁ ልበል? አይ አታውቂኝ። መርቆሬዎስ ለምን ተባልክ? በጦር ሜዳ አንድ ወታደር ነበር ያወጣል። መርቆሬዎስ ባለድሉ መቼም ያየ ሁሉ ሳያደንቅ አያልፍም። ቀለበት አስረሃል? ማለቴ ፍቅረኛ አለህ? እባክሽን እመቤት፣ ከኔ ምንድን ነው የምትፈልጊው? አንተ እኔ አልሆነሽም። በፍቅረኛ የተነሳ ነው እንዴ ታማኝነት? አይደለም፣ ክርስቲያን ስለሆንኩ ሃይማኖቴም ስለማይፈቅድልኝ። ክርስቲያን? አዎን ክርስቲያን። የንጉሥ የጦር ኃይል አዛዥ ክርስቲያን ነው? ክርስቲያን በመሆኔም ኩሩ ነኝ። መርቆሬዎስ ላሳስር እንደሚችል አዘንጋ። በዚያውም መጠን ከፍ ያለ ደረጃ እንድትደርስ ማድረግ ይችላል። ይጠብቁ። በሰላምና በድል ተመለሱ። አመሰግናለሁ የኔ ውዷ ሚስት። እኔ በሄድኩበት ጊዜ አንቺ ሊያስፈልግሽ የሚችል ማንኛውም ጉዳይ ካለ ጓደኛዬ ቢልያኖስ ዙፋኔን ተክቶ መምራት ይችላል። የምትፈልጊው ነገር ካለ ከእሱ ጠይቂ። ሰላም ካንተ ጋር ትሁን። ኦ ቢልያኖስ እንኳን ደህና መጡ። እንኳን ደህና ቆያችሁ። እስቲ ሻሙሌን ይዘልኝ። ታዛዥ ነኝ ንጉሥ ሆይ። ውስጣዊ ሴራ ካለ ይወገዳል። ለጣዖቶቹም መስዋዕትን እናቀርባለን። እኔ በሄድኩበት ጊዜ ታዲያ ማንኛውም ሰው ቢሆን ለጣዖቶቻችን ጣን እንዲያቅስ አንተ እነዛ ክርስቲያኖችም ቢሆን ሰምተኛል አይደል? ሰምቻለሁ። አንተ በርባኖችን፣ እኔ ደግሞ እነኛ የተረገሙ ክርስቲያኖችን አንቀን እናጠፋቸዋለን። ልክ ብላ ውዷ ሚስቴ፣ ወደ ጦርነት መሄድ አለብን። የጦር አዛዤ ማርቆስና መርቆሬዎስ እየጠበቁ። የአባቶቻችን ጣዖት ይከተል። አመሰግናለሁ ቢልያኖስ። ምን
ጉዳይ እንዴት አንድ ሰው ብቻውን ጦርነት ሊያሸንፍ ይችላል? አንድ ሰው ብቻውን ጦርነትን አሸነፈ ነው የምትለኝ? አዎ ቢሊሪያኖስ፣ እኔ በሕይወት ዘመኔ እንዲህ ያለ ታምርና እንዲህ ያለ ነገር አይቻለሁ። መሀል አደባባይ ላይ ጣዖቶቻችን ጦርነቱን እየዳኙ ነበር። ታዲያ በዛ መሀል የመርቆሬዎስ ጎራዴ እንደ ሰይፍ ከላይ ከሰማይ ላይ ያበራ ጀመረ። ከዛም በዛ ሰይፍ እያንዳንዱን ጠላቶች እያንዳንዱን በርባኖች አንገታቸውን ብሎ ብቻውን አሸነፈው። የሚገርም ነገር ነው። ለጣዖቶቻችን ክብርና ምስጋና ይገባቸዋል። ልክ ብለህ። ታዲያ ይህን ነገር ካየው በኋላ አንድ ትልቅ ውሳኔ ወስኛለሁ። የምን ውሳኔ? መርቆሬዎስን የጦር አዛዥ አርግቼ ሾሜያለሁ። እነ ማርቆስስ ዳኪዎስ? ማርቆስም አሁን አረጀ ቆየ። አሁን ለእኛም ያስፈልገን እንደ መርቆሬዎስ ያለ ጀግናና ለመርቆሬዎስ ያዳላ ካልመሰለህ? አረ ንግሥት ወይ ድሉን ያስገኘው እኮ መርቆሬዎስ ነው። በፍጥነት የጦር አዛዥን አስገባል። አዛዥ ንጉሶች መርቆሬዎስ ይህንን ታላቅ ሜዳሊያ ሳደርግልህ አንተ ለእኔ ልዩ ሰውና ብርቱ ሰው መሆንን ለማሳየት፣ ከዛም ውጪ ሁሉም ሰው ከዚህ በኋላ መርቆሬዎስ የጠቅላላ የሮማ ጦር አዛዥ መሆኑን እንዲያውቅ፣ ከዛም ውጪ ልዑል መሆኑን የሚረዳ ይህ ነገር ለሁሉም ሰው ይታወቅ። መርቆሬዎስ የእውነት ጦርነቱ ላይ በአካል ተገኝቼ ቢሆን ኖሮ ምን ያህል ደስ ባለኝ ነበር። በእውነት ጌታዬው፣ እርሶም ከጦርነቱ እንደነበሩት እንደ አንዱ ነው የሚሰማው። እውነትም ጀግና ነህ። አነጋገርም ታውቅበታለህ። ልክ ብለሃል ቢሊሪያኖስ። እኔ ታዲያ ያየሁትን አይቼ እኮ ነው የጦር አዛዥ ያደረኩት። በል አሁን ይህን ድል ላስገኙን ለጣዖቶቻችን ምስጋና ይገባቸዋልና በዕጣንና በከርቤ መለማመን አለብን። በትክክል። መርቆሬዎስም በፍጥነት ጦሮችን ይዘህ የዕጣን ማጤሱ ፕሮግራም ላይ እንድትገኝ፣ አንተም ሁሉም እንዲዘጋጁ ነገራቸው። አዛዥ ንጉሶች እንውጣ። መርቆሬዎስ ወዴት ሄዶ አልመጣም? አልመጣም ንጉሶይ። ምን የኔ ጀግና ታመመን? ይህንን ነገር ስነግሮት ቅር እያለኝ ነው። ምን ነው? እርስዎ ልዑል ብሎም ታላቅ ሰው ብሎ የመረጡት ሰው መጥቼ ለጣዖቶች ጢስ አላጢስም ብሎ አሻፍር ብሎ አምጿል። ስለማን ነው የምትሆን? ስለ መርቆሬዎስ ነው ንጉሶይ። አያያይ በአንተና በእርሱ መሃል የሹም ሽረት ስለተለዋወጠ ቂም ይዘህበት እንዳይሆን እንዲህ የምታወራው። እንዲያ ግን ከሆነ ለተናገርከው ንግግር ዋጋ ትከፍልበታል። ንጉሶይ ይህን ነገር እኮ እርሶም ሊያረጋግጡት የሚችሉት ጉዳይ ነው። ነገር ግን
የእርሶ ታላቅ የጦር አዛዥ ክርስቲያን ነው። እንግዲያውስ ጥራዋ። እኔ ከሷ አፍ እንጂ ከማንም ወሬ መስማት አልፈልግም። ይህ ነገር እንዴት ነው? የኔ ጦር አዛዥ ክርስቲያን ነው? ፈለጉኝ ንጉሶ? ሎሎይ ስለዚህ ጠጋ። ሁሌም ታዛዥ ነው። በእውነት ያልኩህን ሁሉ ትፈጽማለህ? ንጉሶ እኔ እኮ ወታደር ነኝ። ነገሩማ እንዲያ ነው። ግን እስቲ መርቆሬዎስ ጥያቄ ልጠይቅ። ፍቅርንና ታማኝነትን የሚግል ሰው ምን ልትለው ትችላለህ? ንጉሶ ፍቅርን በፍቅር ማሸነፍ ነው እንጂ። ታዲያ ፍቅርን በፍቅር ማሸነፍ እንዳለብህ ከተረዳ ላይ አድርጌ ልሾምህ ታች አድርጋ አወረድከኝ። ምን ነው ንጉሶ ያስቀየምኩት ነገር አለ? አልታዘዝ ብላ ያ ደግሞ በማድረግ ለጣዖቶቻችን በዕጣንና በከርቤልን ለማመንልህ ነበር አንተን ወደዚህ ማስጠራት። አንተ አሻፈረኝ። በእውነት ንጉሶ እርሶ በደግነቶት የጠቅላይ ጦር መሪ አድርጎ ሲሾሙኝ፣ እኔ ግን ጠላትን ድል የመታሁት እርሶ በሰጡኝ ሜዳሊያ ሳይሆን በጌታዬ በኢየሱስ ክርስቶስ መስቀል እርዳታ ነው። ንጉሶ እና ሜዳሊያውን አውልቄ ልመልሱ። ምክንያቱም ከሰው ክብርን አልሻም። ከእናቴ ማህፀን ራቁቴንም እንደወጣው ራቁቴንም እመለሳለሁ። አሁንም ቢሆን እዚህ ቆሜ የምለው ክርስቲያን መሆኔን ነው። ክርስቲያን በመሆኔም ኩሩ ነኝ። በጣም ያናድድ። እኔ እኮ ነገ ይተካኛል እያልኩ ነበር። በመንግስቴ ሁሉ ሳውሬ ነበር። ንጉሶ እርሶ ከክብሮ በላይ የከበሩ ነው። ነገር ግን ከፀሐይ በታች ምንም አዲስ ነገር የለም። ጀግናው ይህን ድፍረትን እንደምወድልህ ታውቃለህ። ነገር ግን እቺን ትንሽዬ ሀሳብን ትቀይራለህ ብዬ አስባለሁ። ማሰብ አያስፈልግም። አትጨነቅ መርቆሬዎስ። አትጨነቅ ንጉሥ ሆይ፣ እኔን ከክርስቶስ ፍቅር ማንም ምንም ሊለየኝ አይችልም። አትጨነቅ ካልከኝ ታዲያ ለአንተ ለምን መጨነቅ ያስፈልገኝ? የክብርን ሸማ እንዳለበስኩ የፍረትን ካባ ከናንቤ አንተን አዋርደ ሰማኛለህ። የክብር ሸማ እንደተለበሰ የፍረት ካባን አከናንበ ወስደህ ከእስር ቤት ጣል። በፍጥነት ውሰደው። አዛዥ ነኝ ውሰድ። ይሰጣል። አለቆችህንም አትፍራ፣ ምክንያቱም አንተ ለኢየሱስ ተሰጠህ። በእውነት የመርቆሬዎስ እንደዚህ መሆንን ማመን አቅቶኝ። ስታደንቀው የነበረ ጀግና ነው። ከጀግናም ጀግና ነው እንጂ ስንቱን ጦርነት መሰልሽ ባለድል እንዲሆን ያደርግ። ነገር ግን ንጉሥ ሆይ ሉና እኮ ብዙ ጊዜ ክርስቲያን መሆን እንደገለጸላት ነግራኛለች። የምሰማው ነገር እውነት ነው? አዎ ንጉሥ ሆይ። መቼና የት ነው እንዲህ ሲል የሰማሽው? የመጀመሪያውን ድል ስንቀናጅ ማርቆስ ነበር ያስተዋወቀን። በር ላይም እንደ እንግዳ ቆሞ ነበር። ብቸኝነት እንዳይሰማው ብዬ ላናግረው ስሞክር ሊያናግረኝ ፈቃደኛ አይደለም። አዎ ክርስቲያን ስለሆንኩኝ ላናግርሽ ፈቃደኛ አይደለሁም ያለ። ለካስ ከኔ ካዋጅም በፊት እሱ ክርስቲያን ሆኖ ኖሯል።
ትሰማኛለህ? ብትሆን ወደዚያም አዛኝ ንጉሶች ማደርገውን ያደለም አውቅ እኔ ሊያውጥቼ ብሾመው እሱ ለካ ክርስቲያኑ ነው። አይ መርቆሪዎስ ዛሬም በግትርነት እንደጸና ነው። ንጉሥ ሆይ ሁሌም እንደምናገረው ሁሌም እንደምለው ምንም አይነት መከራ ምንም አይነት ስቃይ ቢሆን ከክርስቶስ ፍቅር ይለየኝ አይችልም። ይኸውልህ መርቆሪዎስ እኔ ላንተ አሁን ከምታስበውና ከምገምተው በላይ ትልቅ ነገር ልሰጥህ። እኔ እንደው ወራሽ የለኝም። ከኔ ቀጥለህ የንጉሴን ዙፋን አንተ እንድትመራ ትሆናለህ። ከንጉሱም የወንድም ልጅ ቆንጂቷን መርጬ ለአንተ ድራለሁ። ይህ ግን የሚሆነው አንተ ለታላቆቼ ጣዖቶች ዕጣን ስታጤስ ብቻ ነው። በእውነት ንጉሥ ሆይ የአንተ ጣዖቶች የተሰሩት ከወርቅ ከብር እንዲሁም በሰው እጅ ነው። የሚሰሙበትም ጆሮ የሚያዩበትም ዓይን የላቸው። ልክ እንደሰሯቸውም እንደሚያመልኳቸውም ናቸው። እኛንም ጣዖቶች ናችሁ እያልከን ነው? መርቆሪዎስ በፍጹም ለዚህ ንግግር ለማንም ይቅርታ አድርጌም አላውቅም፣ ላደርግም አልችልም። ግን አንተ እኔ የምወድህ ታላቁ ሰው ስለሆንክ ይህን ይቅርታ አደርግልሃለሁ። አንተ የእኛን ሃይማኖት በጥብጫ ባፈታ፣ ነገር ግን ይህ ድንቁርና የተሞላበትን ክርስትና የምትለውን ሃይማኖት እርሳው። ንጉሥ ሆይ አሁንም ለመጨረሻ ጊዜ ነበር። መርቆሪዎስ ይህን ነገርን ዋጋው ቃሉን ሁናው ሀሳብን ቀይር። እንግዲያውስ ሀሳብህንም ማትቀይር ከሆነ አንተ ከዚህ በኋላ ለእኔ ምንም አትጠቅምም። ውሰዱትና አጥንቱ ተበጣጥሶ ስጋው እስኪያልቅ ከራሱ ግረፍ ውሰዱልኝ። እድሜ ለጣዖቶች ያን መርቆሪዎስን አሳስሬ አስገርፍ አሁን ገድየው ደስታ ብቻ ነው ለእኔ የሚያስፈልግ። የእርሶ ደስታ ለእኔም ደስታ ነው። ልክ ብላ ንጉሶች ምንድን ነው ክልው የሚያደርግ? መርቆሪዎስ ሞት አይደል እንዴ? ዳኒ እንጂ ምንድን ነው የምትሆነው? መሞቱን ትነግረኛለህ ነው እንጂ ያልኩህ መዳኑን ትናገራለህ ብዬ ነው እንደ ቀረውን። ሂድና አሁን ጥለው። አዛኝ ንጉሶች ይህ ሰው
ምታተኛ ነው ልበል? ኧረ ይሄማ ከምታቱም በላይ ነው። ትዕግስቴን አስጨርሱኝ። ቻይ መርቆሬዎስ ንጉሥ ሆይ እምነቶት ያለው በስጋዬ ላይ ብቻ። ይህ ሰውዬ እኮ ከሃይማኖቱ የበለጠ ይሄ ተልካሻው ለንግግሩ ያሳብደኝ መሆኑን ስማኝ። ከእንግዲህ ትዕግስት የለም። ወስደህ በብረት አልጋ ላይ ያቃል። አንተ ደግሞ በዛ ብቻ እንዳይበቅ ከዛፍ ላይ የቁልቁል ይስቃል። ውሰደው። አዛኝ ንጉሥ ትዕግስቴን ጨርሱ። ንጉሥ ሆይ ማንንም አናገራ። ያን መርቆሬዎስን በብረት አልጋ ላይ አድርጌ አቃጥዬዋለሁ። ነገር ግን ሊሞት አልቻለም። እኔ ጋር ግን መርቆሬዎስን እጅ የሚያሰጥ ሀሳብ አለኝ። ንግስቱ ታዲያ እኔ እሱን አይደል የምፈልግ? ንገርኛ። ሉና ታዲያ ሉና ምን ሴት ያያ ይባል የለ? ልክ ብለሽ ሴት ልታረገው የምችለው ነገር ጥሩ። አቤት ንጉሥ። ስማኝ እስቲ አንተ አሁን ሂድና ለእስር ቤቱ ዘበኛ መርቆሬዎስና ሉና እንዲገናኙ ንገር። ታዲያ ትእዛዜን አልጨረስኩም እኮ። ሉናን አምራ ተቆንጅታ በዛው ውበቷ ማላ ክርስትናውን አስቀይራ ወደ እኛ እንድትመልሰው አስጠንቀቃ ንገራት። አዛኝ ንጉሥ ንግሥቱ ያመጣሽው ሀሳብ ድንቅ ነው። ውጤቱን እንጠብቃለን። ሂድና የእስር ቤት ዘበኛ የሆነውን ርድያኖስን አስጠራል። አዛኝ ንጉሥ ጥሩ ዜና እንደማገኝ ተስፋ ንጉሡ አስጠሩ። አዎ ርድያኖስ፣ መርቆሬዎስና ሉና ተገናኙ። አዎ ተገናኙ። ታዲያ በዛ ማለት ውበቷ ተጠቅማ ክርስትናውን አስቀየረች። አይ ጥቂት ቆይቶም ቤቱ በብርሃን ተሞላ። ደብዳቤውን ከተያዩ የሚያስፈራም ሰሙ። እኔም ግራ ገባኝ። ሉናም እኔ ክርስቲያን ነኝ ብላጮች በፍጥነትም እጄ ስመለከታት መርቆሬዎስ አንድም ቁስል የለበትም። ርድያኖስ አንተንም በተኑ ደገሙብህ። ንጉሥ ሆይ ይሄ ድግምት ወይም ብትሃት አይደለም፣ ብርሃን አይቻልም። እውነተኛም ብርሃን ነበር። በብርሃኑም ልቤና ሀሳቤ ግልጽልጽ ብሎ ታየ። እኔም ክርስቲያኑ ምን የክርስቲያኖችን አምላክ እውነተኛውን አምላክ ነው የማመልከው። በእውነታው ሰሞኑን ሳቅ ከፊቴ ላይ ጠፍቶ ነበር በመርቆሬዎስ የተነሳ። እድሜ ለአንተ ዛሬ ሳቅን ከፊቴ ያመጣ። ግን ታዲያ
አንተ ለእሱ ክብር መስዋዕት ትሆናል። አንተ ደግሞ ያን መርቆሬዎስ ከዛፍ ላይ አድርገህ አቃጥል። ስለዚህ ጉዳይ ከሆነ በመሃል አደባባይ ላይ ተወስዶ ሁሉም እያየ እኔን ትእዛዝ የተላለፉ መንግሥቴን እየናቁ ሃይማኖታቸውን ለሚቀይሩ መማሪያ ይሆን ዘንድ በመሃል አደባባይ ላይ እንደ አብርሃም በግ ብለው እንደሚያወሩት እሱንም እዛው ፊት ለፊት ላይ መስዋዕት አድርግ። ሰምተኸኛል አይደል? ታዘኝ ንጉሥ ሆይ። ወይስ አይደለም? ያዝ። እስኪ አሁን የእሱ አምላክ እኔ ቆሜ ሳቃጥለው ያድነው እንደሆነ እናያለን። መርቆሬዎስም ንጉሥ ራሱ ሄዶ እያታለለኝ ነው እያለ ሳቀበት። ወታደሮቹም ዳኪዎስም ሳቁበት። ዛሬም ነገ ምስጋና ይሏችሁ። ዳኪዎስ የሆነ ደስታ ግን ምንድን ነው? ምን ሊሆን ይችላል? ያ የተረገመ መርቆሬዎስ ይለዋል። ሉናን ተቀበላት? የለም የለም ንግሥት ሆይ፣ ሉናም እንደሆነች ክርስትና ተቀበለ። እኔም ሄድኩኝና መርቆሬዎስን ከዛፍ ላይ አድርጌ ያቃጠል የሚያድን አምላክ የታል እያልኩ ሳቁበት። ሊያድነው ግን አልቻለም። ዓይኔ እያየ በዓይኔ በብረቱ ሲሞት አየሁት። ታዲያ ንግሥት ሆይ ከዚህ የበለጠ ምን ደስታ ሊኖር ይችላል? ምንድን ነው? እና ከሰማይ ብርሃን መጥቷል። አንተ ለማን ነው የምትሰራው? ለእኔ ነው ወይስ ለማን ነው? እኔ የቀረብኩህ የሞተው መርቆሬዎስ ዳነ። አንተ ሰውዬ ቆይ ለእኔ ነው ወይስ ለእሱ ነው የቀጠርኩ? ንግሥት እኔ እኮ መሞቱን በዓይኔ በብረቷን ነበር የተመለከትኩት። ሂድ በእናትህ አምጣልኝ። ታዘኝ ንጉሥ ሆይ። ምን ለእኔ ትታዘዛለህ? አንገቱን አስቆርጥ።
ከዛ በፊት አንድ ድል ይገባዋል። መርቆሪዎስ እኔ በጣም ስለምወድ ብቻ አንተን መግደል አለ። ንገረኝ፣ ለመጨረሻ ጊዜ ድል እየሰጠው ነው። ለጣኖች ለጣዖቶች ጣን ታቄሳለህ? ንጉሥ ሆይ አንተም ጣዖቶችን የተረገማችሁ ምን ያልክ? እንግዲያውስ እኔንና ጣዖቶቼን ተረግም። አሁን ጊዜው ነው። እኔ ንጉሠ ነገሥት ዛኪዮስ የጦር አዛዥ የቀድሞውን መርቆሬዎስ ይህን ንጉሡን ክዶ ጣዖቶቹን አዋርዶ የናዝሬቱን ኢየሱስን ክርስትና ሃይማኖት ስለተቀበለ ወደ ቂሳሪያ ወደ ካፕዶጎ ተወስዶ አንገቱ እንዲቀላ ስል ትእዛዝ ሰጥቻለሁ። ከዛ በፊት ግን እስቲ ለመጨረሻ ጊዜ ስቃዩን ይቅመሰው። እፊት ለፊቴ ግረፈው። ሰምተኛል? አዛዥ ነኝ ንጉሥ። እንዲህም አለው፣ ወደ መርቆሬዎስ ሆይ ጸሎት እኔ ጋር ደርሷል። በእምነትም ጸንተሃል፣ ታጋለሃል፣ ጉዞህንም አጠናቀሃል። ከእኔ ጎን ትሆናለህ። መርቆሬዎስም ከዓመታት በኋላ በዘካርያስ ተገለጠ። ሥጋውን እንዲያወጣለትና በክብር እንዲያስቀፋርፈው አዘዘው። ዘካርያስም ቁፋሮን ጀመረ። በዘካርያስም ሥራ የተናደደው የዘካርያስ አባት ዘካርያስን ለምን ትቆፍራለህ አለው። አንገቱንና ጅራፍ አነሳበት። ግን የዘካርያስ እጅ እዛው ደርቆ ቀረ። ጥያቄው ቆፍር ምን አወጣህ? ዘካርያስም የመርቆሬዎስን ሥጋ መለሰለት። እናቱም አሶንያ እንደ ባሪያ መርቆሬዎስ ለእናቱ ብርለንያ አላት፣ እንዲህ አላት፣ ሰላም ቤራንያ። ማነህ? እኔ እንደሆነ አይታየም። እኔ ኡሉፓዴር ወይም መርቆሬዎስ በልጆችሽና በባልሽ ጥያቄ መሰረት ከጌታችን ከኢየሱስ ክርስቶስ ተልኬያለሁ። እምነትሽም አድኖሻል። አይኔ በር ተመስገን። ወደ ከተማይቱ ጳጳሳት ሂጂና ተጠመቂ። ባልሽም ወደ ተራራ ጫፍ ላይ ውጣና ቤተ መቅደስ ይገንባል። ሥጋዬም በዚያ ይላል።